ሁለተኛ ሳሙኤል ብለን የምናየው እነዚህ አንደኛና ሁለተኛ ሳሙኤል የተባሉ የመጽሐፍ ቅዱስ አዋቂዎች ወይም ደግሞ መጽሐፍ ቅዱስን በደንብ መርምረዋል የሚባሉት በመደበኛው ትርጉሞች እያንዳንዱን ቃል ማብራሪያ ሲሰጡ ሳሙኤል ራሱ ከዚህ ከሐና የተወለደው ወይም ከሐና ማፀን የወጣው አንድ ሰው ሁለቱን መጽሐፍ ወይም ሁለቱን ክፍሎች እንደጻፈ ይናገራል። እነዚህ ሁለቱን ክፍሎች የጻፈው ሳሙኤል ገና ሳይፈጠር እግዚአብሔር ያውቀው ነበር። የሚገርመው ነገር ገና እግዚአብሔር ይህን ሰው ሳይጠነስስ መሰረት ሳያደርግ ሴትዮዋን በማህፀኗ አንዳች ፍሬ እንዳይገኝ ዘግቶ ሳለ ሐና ስትሄድ የምትጸልየው በእግዚአብሔር ፊት ልጅን እንዲሰጣት ሲሆን ልጅ ለመቀበል ሲሆን ልጅ ለመውሰድ ሲሆን እግዚአብሔርም ማህፀኗን ምን ብሎ ነበር? ዘግቶ ነበር። እግዚአብሔር ካልከፈተ በቀር ሕልቃና የፈለገውን ያህል እጥፉን እንድትሰዋ ቢያደርግ የሐና ማፀን ሊከፈት አልቻለም። ሕልቃና የቱንም ያህል ቢወዳት መጽሐፍ ቅዱስ ቅድም ሳነብላችሁ እንደተናገረ እኔ ከ10 ልጆች አልበልጥም ብሎ ሲናገር የሐና ደስታ ሊመለስላት አልቻለም። እግዚአብሔር ካልሰጠ በስተቀር እግዚአብሔር ካልከፈተ በስተቀር እግዚአብሔር ካልባረከ በስተቀር እግዚአብሔር እንካ ብሎ እናንተ ጋር ካላስጠጋ በስተቀር የሰው መደገፍ በፍጹም እርዳታ ሊሆን አይችልም። አሜን ነው ወይ? እግዚአብሔር በዙፋኑ አለ። ይሄ የሁለቱም ክፍሎች ጸሐፊ የሆነው ሳሙኤል ገና ሳይጠነሰስ ታሪኩ ተጀምሯል። ሳሙኤል ካደገ ወይም ደግሞ ባደገበት ቤተ መቅደስ ውስጥ ክህነቱን በሚያስፈጽመው በኤሊ ስርዓት ውስጥ ያደገ ሳሙኤል ካደገ በኋላ የጻፋቸው እነዚህ ሁለቱ ክፍሎች ስለ ራሱ ውልደት ጀምሮ ያብራራዋል። አባትና እናቱን አስቀድሞ የሚኖርበትን ሀገር አስቀድሞ እሱ ግን እንዳልተወለደ እግዚአብሔር ግን አስቀድሞ እሱን ያውቀው እንደነበር አድርጎ ሳሙኤል በመጽሐፉ ሲጽፍ ይጀምራል። ወዳጆች ማን ነው ነገር ያስጨነቀው? ማን ነው ሁኔታ ያስጨነቀው? ማን ነው አላሳልፍ ብሎ አላስኬድ ብሎ አጣብቂኝ ውስጥ ገብተን መሻገር ያቃተን? ማን ነው እድል እግዚአብሔር እንዲሰጠው ደጋግሞ የእግዚአብሔርን ደጅ የጠና? ማን ነው እንባ ከዓይኑ እስከማይለይ ድረስ ሐና ከጮኸችበት ጩኸት አይተናነስም ብሎ በእግዚአብሔር ፊት የጮኸ ማን ነው? ማን ነው እግዚአብሔር ከእኔ ጋር አለ